ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። አንድ ነገር ልንገራችሁ። በሀይሚዬና በብሩኬ መሀል የሆነ ነገር በተፈጠረ ቁጥር ለመፍረድና ለመናገር የምትቸኩሉ ሰዎች ተረጋጉ። ነገሮችን በተለያየ መንገድ ማየትና ማሰብ ጥሩ ነው ብዬ አስባለሁኝ። የብሩኬ እዛ ጋር ማሰብና መጨነቅ ትክክል ባይሆንም ግን ነገርየው ያስጨንቃል፣ ያሳስባል። ባልዋሏችሁበት እርግጠኛ ባልሆናችሁበት ነገር የእናንተ ነው እየተባላችሁ እሺ ይረጋገጥልኝ ብሎ ሲጠይቅ ደግሞ ልጅቷ ዲኤንኤ ማድረግ አትፈልግም፣ ሌላ ችግር መፍጠር ነው የምትፈልገው፣ ዙሪያ ጥምጥም ነው የምትለው፣ ሌላ ችግር ነው እየፈጠረች ያለችበት እና ይህ ነገር ወዴት እየሄደ ነው? ምን ሊፈጠርብኝ ነው በህይወቴ ላይ? ይህ ነገር እኮ ያሳስበዋል አይደል እንዴ? ስለዚህ በሱ ቦታ ሆናችሁ ለመረዳት ብትሞክሩ ጥሩ ነው ብዬ አስባለሁ። መጥፎውን ነገር ብቻ አታስቡት። የእሱ ልጅ ስለሆነ ነው በቃ ሀይሚዬ ልቧ ተሰበረ ምናምን ለምትሉ ደግሞ ማለት ነው፣ ሀይሚዬ ልቧ አይሰበርም። አይዟችሁ፣ ምንም አትሆንም። ምክንያቱም ፍቅሩን የተቀበለችው ልጁም ከሆነ ይሁን ብላ ነው፣ ካልሆነም ደግሞ እሰየው ብላ ነው። ገባችሁ አደለ? ከዚህ በፊት ግን ያ ሁሉ ችግር የተፈጠረው ሀይሚ በብሩኬ እርግጠኛ ስላልሆነች ጓደኛው ስለሆነች ምንም በጣም ከባድ ነገር ነበር አደለ? አሁን ላይ ደግሞ ፍቅረኛው ናት፣ ሁሉን ነገር ታውቃለች። በቃ በክፉም በደጉም ከጎንህ እቆማለሁ የሆነው ይሁን ብላ ነው የቆመችው ማለት ነው። ስለዚህ ምንም ነገር አይፈጠርም ማለት ነው። ግን እኔ ለብሩኬ ማለት የምፈልገው ብቻህን እንዳታገኛት። ሲቀጥል ደግሞ በህግ መጠየቅ ትችላለህ፣ በስም ማጥፋት መክሰስ ትችላለህ። ሲቀጥል ደግሞ ጋሽዬ ይሄን ነገር ደግሞ ማወቅ አለባቸው። ከዚህ በፊት ያውቃሉ ምን እንደተፈጠረ፣ ምን እየተካሄደ እንደነበረ ጋሽዬ ያውቃሉ። ልጁ ከተወለደ በኋላ ዲኤንኤ መደረግ አለበት ከተባለ ዲኤንኤ መደረግ አለበት ነው አደለ? ይህ ነገር እውነት ከሆነ የብሩኬ ልጅ ነው ወይም አይደለም ብሎ ለማረጋገጥ ዲኤንኤ መደረግ አለበት። ሲቀጥል ደግሞ ቢኒና እዩ ሁለታቸውም አልተጣሉም፣ ግን ሴራ እያሴሩ ነው ሁለታቸውም ማለት ነው። እስከዛሬ ድረስ የሚጨቃጨቁትም የሚያደርጉትም ነገር ውሸታቸውን ነው። ከጣገቤ እንዳትደርስ ሁለተኛ ምናምን ካለችው በኋላ ትናንትና ተገናኝተው እዩን ይዞ መጣ። ከጣገቤ አትደርስም የተባለ ሰው፣ እንዳትደውልልኝ የተባለ ሰው ሁለተኛ እሷን እንዴት አገኛት? ብዙ ጥያቄ እኮ ይፈጥርባቸዋል። ጨሪቃዎች፣ ሰውን አትመኑ፣ እርግጠኛ አትሁኑ። እናንተ ሁለታችሁ ብቻ እርግጠኛ ከሆናችሁ በራሳችሁ ሁለታችሁ ተነጋግራችሁ ተገባብታችሁ በራሳችሁ እርግጠኛ ከሆናችሁ በሰው አይመለከታችሁም። ማንም ሊያሳዝናችሁ አይገባም። አሁን ላይ ማንንም ማመስገንም አይጠበቅባችሁም። ነገሮች ካለፉ በኋላ ማመስገን ያለባችሁን አካል ታመሰግናላችሁ። አለቀ አደል እንደ ቤተሰብ። ግን ይህ ነገር በዚህው ከቀጠለ ሌላ ችግር ስለሚፈጥርባችሁ ሴራ ስለሆነ እውነት ቢሆን ኑሮማ ምንም እኮ የሚያሳስብ ነገር የሚያጨቃጭቅ ነገር የለውም። አደለም ምዩ ብቻውን አግኝታው ቀርቶ አደለም ልጅቷን ራሱ አምጥታ ስታሳቅፈው ራሱ ያሳስባል፣ ያስጨንቃል። ምክንያቱም ብዙ ችግር አለ። ምን እንደምታስነካት አይታወቅም፣ ህፃኗ ልጅ ራሱ ማለት ነው። ስለዚህ ለብሩኬ ለማሳቀፍ ወይም ደግሞ ለማስያዝ በልጇ ልትመጣ ትችላለች። ሰው መጥፎ ነገር ካሰበባችሁ በጣም ከባድ ነው በአሁኑ ጊዜ ላይ ማለት ነው። ገባችሁ? ስለዚህ እግዚአብሔር አምላክ ይጠብቃችሁ ጨሪቃዎችዬ። ሀይምዬ ደግሞ የኔ ጠንካራ የኔ ብርቱ ሴት፣ አንቺ ከጎኑ ስለሆንሽ በጣም ደስ ብሎኛል። አሁንም የጨሪቃ ፋሚሊዎችም አሁንም እጅ ለእጅ ተያይዘን በተቻለን አቅም እኛም ሀሳባችንን እየሰጠን እናንተም የሚችል በድምፅ የማይችል ደግሞ በጽሁፍ ጥሩ ጥሩ ነገሮችን እየጻፋችሁ ሀሳብ አስተያየታችሁን እየጻፋችሁ ከጎናቸው እንድትቆሙ ነው እኔ የምፈልገው። እነሱም የሚፈልጉት የጨሪቃ ፋሚሊም የሚፈልገው ይሄን ስለሆነ እንዳትከፋፈሉ። ብሩኬ በቃ እንደዚህ ነው የእሱ ልጅ ስለሆነች ነው። እሺ ብሏን እኮ እሱ ከሆነችም እሺ ልቀበል፣ ዲኤንኤ ይደረግልኝ አለ። ዲኤንኤ ማድረግ አትፈልግም እሷ የምትፈልገው ብሩኬን ነው። ብሩኬን አግኝታ ብቻውን ደግሞ ምን እንደምታደርገው አይታወቅም። ገባችሁ አደለ? ልጅቷን አሳቅፋ ምን ልታደርገው ነው? ልጅቷን አሳይታ ምን ልታደርገው ነው? አንድ ወንድ ልጅ እርግጠኛ ባልሆነበት መንገድ ላይ የኔ አይደለችም እያለ ከተከራከረ
እንዴት ነው ምንድን ነው የምታደርጉት? እሺ በቃ ያንተ ሆነች ያልሆነች ዲኤንኤ እንሄድ ብላ ልጇን እቅፍ አድርጋ ሐኪም ቤት ነበር መሄድ የምትችለው። ልጅቷ እንደዛ ማድረግ አትፈልግም። ሌላ ችግር ውስጥ መክተት ሀይሚና ብሩኬን ለማለያየት ነው እየጣረች ያለችው ማለት ነው። በዚህ ጋር እዩና ቢኒ እየተመካከሩ ሌላ ሴራ ያሴራሉ። አዲስ አበባ ስትሄዱ ደግሞ ምንቴ ነው ምናምን የሚባል ይሄ ጥውልግ ማለት ነው ከነ ሀሰን ጋራ ከነ ማሄ ጋራ የሀይሚን ቤት ካላሳየዎች ሙቼ ይገኛሉ ይላል። ቤቷን አሳዩኝ ይላል። እንግዲህ አስቡት። እነዚህ ሶስት ሰዎች የሆነ ሴራ አለባቸው ማለት ነው። ገባችሁ? እነዚህ ሶስት ሰዎች ሴራ አለባቸው። ሀይሚና ብሩኬን ለመለያየት ቆርጦ የተነሱ ናቸው ማለት ነው። ስለዚህ እነዚህን ሰዎች ደግሞ የጨሪቃ ፋሚሊ ከጎናቸው ሁነን እኛም በሀሳብ በአስተያየት እየጻፍን ከጎናቸው መቆም አለብን። ለመፍረድ ግን አትቸኩሉ። ምንም ነገር ይፈጠር፣ ምንም ነገር ይደረግ፣ ብሩኬ ይጨነቅ፣ ብሩኬ ያስብ፣ ብሩኬ ይተክዝ፣ ብዙ የሚያስተክዝ ብዙ የሚያስጨንቅ ጉዳይ አለበት። በሱ ቦታ ብትሆኑ ባልዋሏችሁበት ወይም ባላደረጋችሁበት ወይም እርግጠኛ ባልሆናችሁበት ነገር ስትከሰሱ በጣም ከባድ ነው። ልጅቷ ደግሞ ድርቅ ስትልበት ሌላ ችግር ውስጥ ለመክተት ስትሄድበት ምን እየተፈጠረብኝ ነው በህይወቴ ላይ ብሎ ብዙ የሚያሳስበው ነገር ይኖራል። ስለዚህ ባካችሁ በተቻላችሁ አቅም ብሩኬንም ለመረዳት ሞክሩ። ሀይሚዬም ምንም አትሆንም፣ የኔ ጠንካራ ሴት ሁሉን ነገር አውቃ ሁሉን ነገር አስባበት ነው የገባችሁ። እንደ በፊቱ ምንም ነገር እንትን አይልም። ግን ያው እዩ ኃይለ ቃል ለመናገር ነው የምትሞክረው ለሀይሚ። በዛ ሰዓት ነው ቢያንስ እንትን የሚለው እንጂ ከብሩኬ ጋር ግን ምንም ነገር አይፈጠርም። ግን ብቻውን ባያገኛት እኔ ደስ ይለኛል። ከዛ ሲቀጥል ደግሞ በቃ ደካማ ጎንህን አታሳይ፣ ደካማ ጎንህን አታሳይ። ለዩ ደካማ ጎንህን፣ መጨነቅህን፣ ማሰብህን አታሳይ። በቃ ከካሜራ በስተጀርባ ምንም ማድረግ እንዳለባችሁ ተነጋግራችሁ ችግራችሁ ለመፍታት ሞክሩ። እግዚአብሔር ከእናንተ ጋር ይሁን።